ተው 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 ተው፣ አያዋጣም፣ አይሆንም፣ መልካም አይደለም። የሰማሁት አለ፣ ያየሁት አለ ወገኖቼ። እግዚአብሔር ይናገራል። ከእግዚአብሔር የሰማሁትን ልናገር ነው ወገኖቼ በፊታችሁ የቆምኩትና ስለ ሀገሬ። ይህ ምንድነው ብትሉ እግዚአብሔር አምላክ ደጋግሞ አሳይቶኛል። ይህንን ደግሞ ዛሬ አይደለም ከ97ቱ ጭምር እንማር። መቼም አቶ ልደቱ በሕይወት አለ። ጋሽ ደበበ እሸቱ ቢሞትም ኢንጂነር ኃይሉ ሻውል ባይኖሩም ምስክሮች አላችሁ ብዙዎች። ከጦርነት ምንም የምናገኘው የለም፣ እግዚአብሔር ይናገራልና። የዛኔ ቅንጅት ሁሉም እጁን እንዲህ ባደረገ ጊዜ እውነት በሰው ረብሻና ንብረት በማውደም ሁሉ ጋር አመፃ በማካሄድ ሆነ ወይ? ያየሁትን ልንገራችሁ። እግዚአብሔር አምላክ አዳምጡኝ፣ ክቡር ጠቅላይ ሚኒስትሩን አስጠንቅቆታል። ምን ብሎ በሉ? ምን ብሎ እንዳስጠነቀቀው። ማስጠንቀቅ ብቻ ሳይሆን ከዚህ ቀጥሎ ያለውን ደግሞ ትሰማላችሁ። ለምን አስጠነቀቀው የሚለውን አዳምጡ። እንዴት አስጠነቀቀው የሚለውን አዳምጡ። ታዲያ ያስጠነቀቀው እንደዚህ ነው። አንድ ትልቅ ራእይ ነው ያየሁት ራእይ ክቡር ጠቅላይ ሚኒስትር ዶክተር አብይ በአፍሪካ ካርታ ላይ ቆመው ነው ያየሁት። ከዛ ይህ ነገር ምንድን ነው ስለ እግዚአብሔር አምላክ አልገለጸልኝም። አንድ ድምፅ ገና አሰማኝ በእንግሊዝኛ ሃርሞናይዘር የሚል። ይህንን ትርጉሙ ምንድን ነው አልገባኝም። በእርግጥ ይህንን በዘፈን ዓለም በነበርኩ ጊዜ አውቀዋለሁ። ሃርሞኒ ማለት ቅኝት ነው፣ ውህደት ነው፣ አንድነት ነው፣ መስማማት ነው፣ እርቅ ነው፣ ሰላም ነው የሚል ትርጓሜ ይኖረዋል። በዚህ ሰው ላይ ምን አይቶ ነው እግዚአብሔር አምላክ እንዲህ የሚለው? የማየው ደግሞ የተለየ ነው። ልክ ነው። ይሄን ምርጫ በተመለከተ በዚህ ዘመን እንደሚቀጥል በምድሪቱ ላይ ብልጽግና እንደሚቀጥል፣ ብልግና ግን ሌብነት፣ ጉቦኝነት፣ ዘረኝነት፣ መለያየት፣ ክፋት፣ አመፃ፣ ረሃብና የተለያየ ጸያፍ የሆነ ነገር በብልጽግና ውስጥ እንደማይቀጥል እግዚአብሔር አረጋግጦ ነግሮኛል። ልክ ነው። ይህን ሆኖ ግን ይህ ሰው በእግዚአብሔር እንደተሾመማ ከመጀመሪያው ጀምሮ ገና መለስ ዜናዊ ከመውረዱ በፊት ማለትም ከመሞቱ በፊት እግዚአብሔር የተናገረውን አስቀምጬላችኋለሁ። እግዚአብሔርን የሚፈራ ሰው ይቀመጣል ብሎ የተናገረው። ታዲያ ጌታ እግዚአብሔር ያለኝ ዘዳግም ወደ መኝታ ክፍሌ ገባሁና በርከክ አልኩኝ። ምክንያቱም እንዲህ ደፍሮ የእግዚአብሔርን ነገር እንዲህ አየሁ እንደዚህ ነው ማለት ስለማይቻል የሰጠኝ ቃል ዘዳግም ምዕራፍ 18 ከቁጥር 9 ጀምሮ እንዲህ አለ። ወደዚህ ወደምትገባበት ምድር ሳስገባህ ወይንም ስትገባ ልጆቻቸውን ሴት ልጆቻቸውንና ወንድ ልጆቻቸውን ለእሳት መስዋዕት አርገው የደም መስዋዕት አርገው የሚጠቀሙ ሟርተኞች፣ መተተኞች፣ አስማተኞች፣ ደጋሚዎች፣ ሞራ ገላጮች፣ መናፍስት ጠሪዎች፣ ኮከብ ቆጣሪዎች ያሉበት ምድር ነውና እነዚህ የሚያስተምሩት ትምህርት የራሳቸው የሆነ አለና ያን ትምህርት እንዳትማር የሚል ነው። አንዱ ይህን ትምህርት ነው የሚለው። ይህንን እንዴት ትተረጉሙታላችሁ? ወደ አፍሪካ ከፍታ ሳመጣ አንደኛ ባለህበት ምድርም በዚሁ በኢትዮጵያ ላይ፣ በኤርትራ ላይ፣ በሰሜን ላይ፣ በደቡብ ላይ፣ በምስራቅ ላይ፣ በምዕራብ ላይ፣ በመላው ኢትዮጵያ ማለት ነው የጣዖት ልምምድ አለ። ሁለተኛ በአፍሪካ ደረጃም ደግሞ ከፍ ሳደርግ የጣዖት ልምምድ አለ። ሶስተኛ እግዚአብሔር አምላክ የዓለም ካርታም አሳይቶኛል። በዓለም ደረጃም ከፍ አደርግሃለሁ። በዓለም ደረጃ ጣዖትን የዚህ ዘመን ጣዖትም ማለት ነው እንደ 666 እንደ ኢሉሚናት ሌሎች
ረቂቅ የሆነ አጋንንታዊ ትምህርቶችን የሚያስተምሩ አሉና ጥንቃቄ አድርግ፣ ከነዚህ ጋር እንዳትተባበር። አንተ ግን በእግዚአብሔር ጽና ይላል። ለእግዚአብሔር ተቀደስ፣ ለእግዚአብሔር ተለይ የሚል ነው። ደግሞም ምን ይላል እንግዲህ የምትጣበቀውና የምትጠበቀው ነገር አለ ብለህ በሰፊ ንገረው የሚል ነው። የምትጣበቀው ከእግዚአብሔር ጋር፣ የምትጠበቀው ደግሞ ከዚህ ከክፋት ሁሉ እንድትጠበቅ ተጠንቀቅ። ከዛ ውጭ ግን በጣም የሚገርመው በጣምም ደስ የሚለው ይሄኛውን ምርጫ ማሸነፍ ሳይሆን እሱን ቀድሜ እግዚአብሔር አምላክ ቀድሞ ስለነገረኝ ነግሬያቸዋለሁ። ዋጋ እንክፈል። መንገድ የምንገነባበትን የተፈናቀሉትን ቤታቸውን ሰርተን መልሶ ማቋቋም ሲገባን፣ የተጎዳውን ሕዝብ መካስ ሲገባን፣ ኑሮ ውድነታችንን ማሻሻል ሲገባን፣ ወደ እውነተኛ ብልጽግና ለመግባት መስራት ሲገባን ጦርነት አያዋጣም፣ ረብሻ አያዋጣም፣ አመፃ አያዋጣም እያልኩ ያለሁት እግዚአብሔር ስላለ ነው። አሁን እግዚአብሔር ደግሞ አመጣና በአፍሪካ ደረጃ ሃርሞናይዘር አፍሪካን አንድ ያደርጋል ብሎ 3 ገመዶችን እየጎተተ ነው ክቡር ጠቅላይ ሚኒስትርን ያሳየኝ። እነዚህ በምን ደረጃ ነው ቢባል፣ አንደኛ በሰላምና በህዝብ ደህንነት፣ ሁለተኛ በሀገሮች ሰላምና በህዝብ ደህንነት በዲፕሎማሲ፣ ሁለተኛ በኢኮኖሚ ሪቫይቫል ኢንቬንሽን እና ክሪኤሽን ያለው አዳዲስ የኢኮኖሚ ሪቫይቫሎች እንዲነሱ ወይንም መነቃቃቶች እንዲነሱ፣ ህዝብ ትውልድ ከስራ አጥነትና ከስደት እንድድን መልካም ስራን የመስራትን ነው። የሶስተኛው ደግሞ የቴክኖሎጂ ለውጥን በተመለከተ ዲሊጀንት ሆኖ ዴዲኬትድ ሆኖ በትጋት የማህበራዊ እድገት ለውጥ አምጪ ቴክኖሎጂን በአፍሪካ ደረጃ የማሳደግ፣ በዓለም አቀፍ ደረጃ ደግሞ በኢኮኖሚ ለውጥ እና በማህበራዊ ህይወት ለውጥ፣ በእርቅና በሰላም ጉዳይ በዩኤን እና በዓለም ኢኮኖሚ ጉዳዮች ላይ ትልልቅ ቦታዎች ላይ እግዚአብሔር ሲያስቀምጥ አይቻለሁ። ታዲያ እንዲህ ሆኖ ሳለ ዛሬ እጅግ የሚገርመው ይህን ድጋሚ ይህን ቪዲዮ እንዲሰራ እያደረገኝ አንድ በዚህ በሰሜን ሾፌሮች ምን ያህል ስቃይ ደርሶባቸው አንድ የማውቀው ዘመድ ደውሎ እንደነበረ፣ ሁለተኛ ለማስረጃ የማሳያችሁ ነው። በኦሮሚያ ታግቶ የነበረ ሰው እባክህ ገንዘብ ላክልኝ እንዲሆኜ ነው ያለሁትና በጭንቅ ላይ ገንዘብ አምጣ ብለው ቴክስቱን ላሳያችሁ እችላለሁ። ሌላም ደግሞ ከምርጫ ቦርድ የሚተላለፈው በየቦታው ያሉ ችግሮች፣ እባካችሁን በሶሻል ሚዲያም የምናየው ነገር እጅግ ደስ የሚል አይደለም። ከጦርነትና ከግጭት ህዝብን ማስጨረስና ወደ ኋላ ከመጓዝ በስተቀር ለኢትዮጵያ ሀገሬና ለኛ ለሁላችን አይጠቅምምና ተውት ይቅር። እስቲ እንመካከርና ይህ ሰው ሃርሞናይዝ ያደርጋል ካለ እስቲ የሚመጣውን ለውጥ እኔ እላለሁ። አመሰግናለሁ። እወዳችኋለሁ። ሼር፣ ሰብስክራይብ፣ ኮፒ ሊንክ አድርጉ። ይህንን እንድናገር ያስገደደኝ አንደኛ የሰማይ አምላክ ይታዘበኛል፣ ህዝብ ምን ይለኛል ብዬ ብቶ፣ ሁለተኛ በአፍሪካ ደረጃ አፍሪካን ካይንድነስ አንድ ጉድ ኢቲክስ አምባሳደር ተብዬ ነገ አንዱ ዲፕሎማት በዲፕሎማት ደረጃ ሁሉ ሊጠይቁኝ ይችላሉ። በዓለም አቀፍ ከዚህ በፊት የአሜሪካ ኤምባሲ 97 ላይ አልጠይቁኝም እንዴ እስካሁን የት ነበርክ የሚል። ስለዚህ እባካችሁን ያለኝ የህዝብ ኃላፊነት ኢትዮጵያዊነቴም ያለኝ ኃላፊነትም በዓለም አቀፍ ደረጃ ያለኝ እውቅናም የህዝቤን ነገር በተለይ አምላኬ ከማንም በሱ እጅ ላይ ስላለሁኝ እንዴት ድምፁን ሰምቼ ይህን አይቼ ዝም እላለሁ? ተናገር ጩሁ ስላለኝ ነው ምጮኸው። ጆሮ ያለው ይስማ። ሼር፣ ሰብስክራይብ ዱት አድርጉት። ኮሜንቶቻችሁን ጻፉ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ፣ ሰላምና እርቅ ያርግልን።